ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። መጽሐፍ ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ጥንተ ነገሩስ እንደምንድን ነው ቢሉ ቅዱስ ኤፍሬም ያዕቆብ ዘንጽቤን ደቀ መዝሙር ነው። ያዕቆብ ዘንጽቤም ቁጥሩ ከ3 ምዕት ነው። ለአውግዞት ሲሄዱ አስከትለውት ይሄዳል። አርዮስን አውግዘው ሃይማኖት መልሰው ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ሰማይ ደርሶ ብርሃኑን በዓለም ሞልቶ ያያል። ራእዩን የገለጽክልኝ ጌታ ደገኛውን ግለጽልኝ ብሎ ለእግዚአብሔር አመልክቷል። ከእግዚአብሔር የተላከ መልአክ መጥቶ በእንደዚህ አይነት ራእይ ያየኸው በአስሎስ ዘቂሳርያ ነው ብሎታል። ሰኑይ ብሎ ነበርና ሰሉስ አለ። የፍጥረት 3ኛ የምስጋና 2ኛ ቀን ሲል ነው። በዚህም ዕለት እመቤታችን ትመጣለች። አስቀድሞም የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጸፋል። በዛ ላይ ሁና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም ታጥቆ እጁን ወስዶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልደ ወሀቡ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን አክሊለ ምክነ ብሎ ያመጣዋል። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ ቅዱስ ኤፍሬም የደረሰው የእመቤታችን ምስጋና ይህ ነው።